ሰላም ከዋሊያ ቴንደር እንደምናላችሁ። በአዲስ የኢንሹራንስ የጨረታ መረጃ መጥተናል። የኢንሹራንስ ኩባንያው የካሳ ክፍያ ፈጽሞ የተረከባቸውን ተሽከርካሪዎች አዲስ አበባ ሪከቨሪ የሚገኙ የተሽከርካሪዎች ቅሪተ አካላትና ኮንቴነሮችን ባሉበት ሁኔታ በጨረታ ለመሸጥ የጨረታ ማስታወቂያ አውጥቷል። ተሽከርካሪዎችና የተሽከርካሪዎችን አካላት መግዛት ለምትፈልጉ የኩባንያው ሪከቨሪ ግቢ በመገኘት የጨረታ ሰነድ የማይመለስ ብር 200 በመክፈል እስከ የካቲት 28 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ድረስ መግዛት ትችላላችሁ። የጨረታ ማስከበሪያ ለምትጫረቱበት ተሽከርካሪ የመነሻ ዋጋውን 15 በመቶ ሲፒኦ አሰርታችሁ ማስያዝ ይጠበቅባቸዋል። ነገር ግን ከ1000 ብር ማነስ የለበትም። ጨረታው የካቲት 28 ቀን 2018 ዓ.ም ከጠዋቱ 4 ሰዓት በኩባንያው ዋና መስሪያ ቤት ይከፈታል። የጨረታው ዝርዝር በዋሊያ ቴንደር ድረገጽ ላይ በቀላሉ ማግኘት ትችላላችሁ። በቅርቡ ባደረግነው ማሻሻያ የተሽከርካሪዎችን ፎቶ፣ የጨረታ ሰነድ፣ የጉግል ማፕ አድራሻ፣ የታክስ ካልኩሌተር፣ የፕሮፖዛል ማሻሻያ መስሪያ በድረገጻችን ላይ ጨምረናል። ዋሊያ ቴንደር ላይ ሲመዘገቡ የመኪና ጨረታ ብቻ ሳይሆን ማንኛውም አይነት የጨረታ መረጃዎች በወጡበት ቅጽበት ይደርሷቸዋል። በዚህ ጨረታ ለምትሳተፉ መልካም እድል።